ነሐሴ 7 ሚዲያ ነሐሴ 7 በዲስተኔ ሃይቋቶይኔ ini jedemka yana tafay edifayatay እንዴት ናችሁ? እግዚአብሔር ይመስገን። ሰላምታይ ሰላም። እሺ እንበከን ታኪ ወዘ ኤርማቲ ንታይ ና ኢምባዳይስ ና ወሰ ኢምባዳይስ ኢንሽን ወሰ ዳይስ እስካሁን አባታችንን እየጠበቀን ነበር እና መሞቱን ሲታው በጣም ደንግጠናል። እሱ ለኛ ብዙ ነገር ያደረገልን አባት ነው። ኢምባዳይስ ወንደር ሌሊባ ይንግዲ አባቱ ነው እዚህ ድረስ የሚመጣው እሱ ነው። ካይና ካንኪኖ ኒአኮኔም ባወዲ ከደን ወይ ኮቦይን ሸዳይ እኛ ትላንት መኪናው ስመጣ እሳቸው የመጣ መስሎን ደስ ብሎ ይጠበቀን ነበር ከናንተ ጋር ኮት ታኪኒ እክዲኒ ወሰኔ ወን ታየለን ሸዳይ አማ እኛ በልባችን ያሳብ ያለነው ከናንተ ጋር አባ ጳጳሳ አባታችን ይመጡ ነው ብለን ያሳብነው ባይሮ ቢክም ከዲ እግዚአብሔር ከሳቸው ጋር ነፍሳቸውን ይማርክ ግን ይሁን ሻቡነ ፊልጶስ እንዳነሳቸው ለነበርኩት እንዳልሆነ አውቀዋል በቃ በረከታቸውን በእናንተ ላይ ያሳድር። አይዟችሁ፣ ተጽናኑ። እግዚአብሔር ከእናንተ ጋር ይሁን። አይዟችሁ። አሁን ደግሞ አቡነ ፊልጶስም አሉ፣ ይመጣሉ። ስለ ልጆቹ ምን ተሰማሽ? ልጆቹ እንዲህ ባለፈው አይማሩ ነበር ወይ ነው? ናና አናታ አፋያ ኢኒ ጀደንካ ያና ተፋየሙ ወና ፈየሙ ኢነ ፈየም እናንተ ልጆችን አይታችሁ ደስ ብሏችኋል እንዴ? እኛ በጣም ደስ ብሎናል። ውል አደው ነው እንትን ሁሉንም የወለድኩት እኔ ነኝ። ውል ሜንቴ አደው ነው እንትን ሁሉንም መንታ የወለድኩት እኔ ነኝ። አታታ ኪዳና አታታ ያ ቤተክርስቲያን ነው እንኩሩ ታና እነ ገንዲሲሙ ታግለን ታቤ እነ ገንታቤ አከልኩ አና ፈያው ታጌ በፊት እንደነበር እርሶ ሲመጡ በፊት እንደነበርና አሁን ሲመጡ ያለው እንትን አሁን አንድ ነው እንዴ? በፊት ያለ የነበሩ ልጆችና አሁን ሲያዩ እንዴት ነው ልዩነቱ? እንተ ታጌ እነ ፈየን ያመይሲደሽ እኔ ለበራሴ ሳይ በጣም ጥሩ ነው ብዬ ነው ያያየሁትም እያሰብኩትም ያለው እና በእኔ አካባቢ ያሉት ሁሉ ደስተኛ ናቸው ልጆቹ። ታያከዳ አታታሽ ያመይሲደ እንተ ሀል ወይስ አሁን እርሶ የምጠይቀው እርሶ እንዴት አድርገው አዩ እነዚህ ልጆች? ታኪያኒ እንካና ተቤትን ክርስቲያንን ኡንኩሩ ጉርጊሳና አንሽድንካ ፈያ ኢናል እንሽድንካ ፈያ ያተከደ እንዴት እንደናሳ ሽድንተናቲኒ እርሶም ሲያዩ እኔም ሳይ ቤተክርስቲያናችን ለኔ እዚህ ስላለሁት ለኛ ጥሩ ነው። ለእርሶ እንዴት ነው? ልጆቹን አሁን ላይ አባ ከመጣ በኋላ ያለው ነገር ደስ ይላል። በጣም ደስ ብሎናል። እርሶስ እንዴት ያሉ የእርሶን ልጠይቅኛለች ገምባኮን ኢንኖንዳን አይኒ ኡኑን ኦጎ ቤተክርስቲያን ጎርግሳ አይኒ ዳኛን ያምደን ከኢደን ዳኝሻን ክረን እነዚህ ልጆች ናቸው ለቤተክርስቲያን እኔ እንድቆምላቸው ያደረጉት። ብዙ ኃላፊነት አለብኝ ለዚህ ቤተክርስቲያን እስካለው ድረስ አለው ትኛለች ቢታመኑ ይሰክራኻኔ ደስታዬ በእነዚህ ልጆች ቢታመኑ ሱን ይሰይርዳው የኔ ደስታ ዝም ብሎ አይደለም የሚመጣው አሳ ኪራ አብደንካ ቢታመኑ አናል ጎንታዩ የኔ ደስታ ያንተም ደስታ ነው። ፈያታ ያና ላንተም ጥሩ ነው አይደለም እንዴ? ፔን ኦጉሩ እና ቀውንት ዶኑ እና ዲሪንት ዶኑ ታይና አፖን ትርጉማይሲ እና ማሲያ ማታካ አና ከማሰንካ ፔን ቀውንት ዶኑ ይንኮሻ ካዲያ ማይሲ ያላኒ መንስዌን ደራን ታታኒ ይንካ አና ዴር ፈያታይ ከዚህ ጫካ ነበር መንደር ብቻ ነበር። አሁን ቤተክርስቲያኑ ከመጣ በኋላ እናንተም መጣችሁኛ ይሄቻው እኛ በጣም ደስ ብሎናል። ያል ቃቢያ ጋባቲያ ይሄንን ሐሳብ እርሶም ይዘው ይሄዱ ሌላ ሰዎች ይዘው እንዴ ቃቢያ ጋር ይደር ይሄንን ሐሳብ ነው በራሴ ይዛለሁ እንዴ ጋር እኔ ነው እናመሰግናለን። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። በርቱ። ነገ የካህናት መፍለቂያ የመምህራን መፍለቂያ እንደሚሆን ምንም ጥርጥር የለኝም። አሁን በተያዘው ከሄደ
እነዚህ ዛሬ ዓርብ የደረሱት መልከ ማርያም መልከ ገጹቅ አይደለም። ከዛ በኋላ ነገ ዲያቆናት ሆነው ከራሳችሁ ልጆች በራሳችሁ አባት መስቀል ትሳለማላችሁ። ከዚህ በፊት ኒቆዲሞስ አለ እዚህ ዲያቆኑ አሁንም በጣም ጎበዝ ልጅ ነው። እሱ ወደፊት ቄስ ይሆናል ነው። እግዚአብሔር ይረዳናል። ሌሎቻችሁን በዚሁ ቀጥሉ። መምህራችንም እግዚአብሔር ያበርታልን፣ ከነቶትን ከነተመልከተ ልጅ ያደርግልን። ትዕግስትም ጎበዝ ናት። አሁን በቋንቋ እየዘመረች ሐመርን እያስተዋወቀች የቤተ ክርስቲያን በተለይ ስለ ሻንቆ ስላለ ሁሌ ይሰማታል፣ ትናገራለች፣ መልእክት ታደርሳለች። እኛም እየሰማን ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እሱን ያብራላችሁ፣ በመንፈሳዊ በረከት ሁሉ ያክብራችሁ። እግዚአብሔር በአካባቢው በእናንተ አካባቢ ያለው ሁሉ ይባርክላችሁ። ከብቶቻችሁን ይባርክ፣ የዘራችሁትን አዝራት ይባርክ። ዝናቡን መልሶ ያምጣላችሁ፣ እርጥብ ያደርጋችሁ። ማምላክ ወላዲተ አምላክ በረድኤት አትለያችሁ። ለሕፃናቱም የቂርቆስን በረከት አሳድሮ የእስጢፋኖስን በረከት ረድኤት አሳድሮ በጥበብ በአእምሮ በክህነት ያሳድግልን። እግዚአብሔር ይስጥልን። ምናልባት የቀረ ነገር እዚህ እንግዲህ አሁን የምንሄድበት ናቸው ሙሳ በእናንተ ከእናንተ የተወለዱ ናቸው ማለት ነው። እዚህ መጥተው የተጠመቁ ወደ 200 ምናምን ሰዎች ርቆብናል፣ ጊዮርጊስ ቤተክርስቲያን ይሰራልን ስላሉ አሁን የቤተክርስቲያን አድማሷ ሊሰፋ ነው ማለት ነው። እዛ ሄደን ደግሞ ዛሬ እነሱን እናያለን፣ ቤተክርስቲያን የሚሰራበት። እነዚህ ልጆች ክህነት ሲቀበሉ ለጊዮርጊስ ብቻ ሳይሆን ለአንቺ ሙሳ ከእነሱ ናቸው ማለት ነው አይደል እንዴ? በቃ ከዲያቆናቱ መካከል ደግሞ ይመረጥና ነገር ቄስ ይሆናል። እኛም እንደዚህ ተምረን ነው በሰንበት ቤት በሕፃናት አድገን እዚህ ደረስነው። እንዳሉት ነው ቀደም ሁሉንም እንደርስበታለን። ከነዚህ መካከል ደግሞ እግዚአብሔር የሚጠቅሰው እግዚአብሔር የሚነቅሰው መነኩሴም ሊሆን ይችላል፣ ጳጳስም ሊሆን ይችላል። የእግዚአብሔር ስራ አይመረመርም። አይዟችሁ፣ በርትታችሁ ብቻ ተማሩ። ጳጳስ የማይሆንበት ከእናንተ ምክንያት የለም። ለጵጵስና የሚያስፈልገው ትምህርት ነው። ተምሮ የተገኘ እንደ አቡነ ዕንባቆም እንደ አቡነ ፊልጶስ ይሆናል። እግዚአብሔር ስራው አይመረመርም። ምናልባት ለዚች ሀገር ለዚች ቤተክርስቲያንም ድህነት ምክንያት የሚወስደው ከዚህ ሊወጣ ይችላል እና በርትታችሁ እናንተ ማስተማሩ እንዳታቋርጡ፣ እኛም የምንረዳውን የጠየቅነውን ነገር በአስቸኳይ እንደሄድን የመጀመሪያው ስራችን የተጠየቀውን ነገር ማሟላት ነው።